ሰላም እንዴት ናችሁ? እስቲ ዛሬ የሆነ ቪዲዮ አይቼ ለዛ ምላሽ እንዲሆናችሁ አንድ መጽሐፍ ጠቁማችኋለሁ። ቪዲዮ ያው ብዙዎች ትወዱታላችሁ። አክቹዋሊ ሰውየውን የድሬዳዋ ከንቲባ በትግራዮች ላይ የተናገረው ነው። ትግራዮች ክፉ እንደሆኑ ከዓለማችን ላይ እና ካባን ሄደው የሚያፈርሱ እነሱ እንደሆኑ የተናገረበት ቪዲዮ ነው። ሌላኛው ደግሞ ምንድነው እሱ ታሪክ አንዳርጋቸው ማነው የሚባለው እሱ የጻፈው መጽሐፍ ላይ ተመርኩዘው የሚያጮሁ አሉ። በአድዋ ወቅት ላይ ሙስሊሞች አልተቀበሩም የሚል ነው። ሌላኛው ደግሞ አንድ ኡስታዝ በሰፊው ቲክቶክ ላይ የተሰራጨ ስላየሁት ነው። አፄ ዮሐንስ ብዙ ሙስሊሞችን ገድሏል፣ እንደዚህ የሚል ተረት ኮዙን ሳይናገር በኋላ እንደዚህ ሆን የሚል እንትን ስላለበት አንድ መጽሐፍ ልጠቁማችሁ። መጽሐፉ ሳውዲ አረቢያ ኤንድ ኢትዮጵያ ኢስላም ክርስቲያኒቲ ኤንድ ፖለቲክስ ኢንቱ ዊንድስ ይላል። የተጻፈው በፕሮፌሰር ሀጊያ ኤርሊች ነው። ፕሮፌሰር ሀጊያ ኤርሊች በኢስት አፍሪካ ላይ በጣም ትልቅ እውቅናና ተቀባይነት በዓለማችን ላይ ያለውና ሪሰርቾችንም የሚሰራ ነው። ታዋቂ ጆርናሊስት ነው። የዚህን ሰውዬ መጽሐፍ አነበባችሁ ማለት ሳውዲ አረቢያ በኢትዮጵያ ላይ ምን ስትሰራ እንደኖረች፣ ሙስሊም ሀገራት ኢትዮጵያ ላይ ምን ሲሰሩ እንደነበሩ፣ አሁንም ምን እየሰሩ ከፍተኛ በጀት በጅተው ምን እያደረጉ እንደነበረ፣ እንደውም አፄ ዮሐንስና አፄ ምኒልክ መልካም ንጉስ እንደነበሩ መጽሐፉ ቁልጭ አድርጎ ያሳያችኋል ማለት ነው። እና በመጽሐፉ ላይ ለምሳሌ ከተጠቀሱት ውስጥ የተወሰኑትን እላችኋለሁኝ። ለምሳሌ በአፄ ኃይለ ሥላሴንም እነሱ ይወቅሳሉ አይደለ? አፄ ኃይለ ሥላሴ ማለት እንግዲህ ቁርአንን ለመጀመሪያ ጊዜ የተረጎመላቸው ነው። ወደ አማርኛ እንዲተረጎምና እንዲጠቀሙ ያደረገ ነው። ኢቭን እስራኤል ከግብፅ ጋር ስትዋጋ ኃይለ ሥላሴ ከሙስሊሞች ወገን የቆመ ሰውዬ ነው። በኋላ እስራኤል ጠብ ቂም ብትይዝበትም ኃይለ ሥላሴን ማለት ነው። ኤኒዌይስ ግን እሱ ፖይንታችን አይደለም። ዋናው ዓላማው ምንድነው? ሳውዲ አረቢያ የእስላም መንግስት ነው ዋሃቢዝምን ለመፍጠር ያልፈነቀለችው ስራ የለም እና ጣሊያን ኢትዮጵያን ለመውረር በመጣች ሰዓት ላይ 70 ሺህ ሙስሊሞችን እንደመለመለ ታውቃላችሁ። 70 ሺህ ሙስሊሞችን ከውስጥም ከውጭም የተመለመሉት ደግሞ ነጃሺ የሚባለው ንጉስ ሙስሊም ነበረ። ካህናቶች ገለውታልና የእስላም መንግስት እንመሰርታለን የሚል ተስፋ ዘው ነው። ጣሊያን ደግሞ ለዚህ ትተባበረናለች። እሷም ተስማምታ ነው ከሳውዲ አረቢያ ጋር 70 ሺህ ሙስሊሞች ተመልምለው ነበረ። የተመለመሉት አብዛኞቹ ከሶማሊያ፣ ከኢትዮጵያ ደግሞ ዋሃቢዝም ብዛት ካለበት ከኦሮሚያ ክልል፣ ከኤርትራ እንዲሁም ከተወሰኑ ከአረብ ሀገራት ላይ 70 ሺህ ሰራዊትን ጣሊያን አዘጋጅታለች፣ መልምላለች፣ የተወሰኑትን አሳትፋለች። የተወሰኑትን ደግሞ በመረጃ አቀባይነት እንዲያገለግሉ አድርጋለች። ይህንን መጽሐፉ በስፋት ያትተዋል ማለት ነው። ከምንም በላይ ግን የሳውዲው መንግስት የነበረው ንጉስ ኢብን ሳውድ ከጣሊያን ጋር ቀጥታ ግንኙነትና ዲፕሎማሲ ሲያደርግ ነበረ። ለምሳሌ በወር 1300 ምናምን አካባቢ ግመሎችን ሲያቀርብላት ነበረ። ይህንን በኋላ ላይ ወደ 300 ግመሎች ቀንሷል በወር። የኢትዮጵያ ንጉስ ወደ ሳውዲው ንጉስ እንትሮችን ልኮ ነበረ፣ አልተቀበለም። በሳምንቱ ግን ሮም ላይ የሳውዲ ንጉስ የላካቸው ልኡክ ከፍተኛ አቀባበል ተደርጎላቸው ኢትዮጵያን ስላዋረዳችሁልን፣ ስላልተቀበላችኋቸው፣ ስምምነት ከእነሱ ጋር ስላደረጋችሁ እናመሰግናችኋለን የሚል ከፍተኛ አቀባበልና ሽልማት ተደረገላቸው። በምትኩ ደግሞ ጣሊያን ለሳውዲው ንጉስ ኤርፖርት ልገነባለት ቃል ገባች። አንዋር መስጊድም በጣሊያን የተሰራበት ምክንያት ከቤተክርስቲያን ተወስዶ በዚህ ምክንያት ነው። ገዳማት የተደበደቡት በጣሊያን በዚህ ምክንያት ነው። ሳውዲ ከፍተኛ ሚና እንድትጫወት የተደረገው ምንድነው? እሱ የአውሮፓ ሀገራት ሁለት ጠቡ የክርስቲያኖች እንዲመስል፣ ነገር ግን ሙስሊሞች ደግሞ በምንም እንዳይሳተፉበት ለጣሊያን ብቻ እንዲረዱ ከፍተኛ ሚና ተጫወተች። ወደ 5 በየሀገሩ ላይ እንደ ዲፕሎማት ሆነው የሚያገለግሉ ተሾሙ። ከነዛ ውስጥ አንደኛው የመናዊው ዳሩዝ ሐምዛ ነው። ዳሩዝ ሐምዛ ከሳውዲው መንግስት ጋር ከኢብን
ሳውዲ ጋር ከፍተኛ ቁርኝነት ያለውና ግንኙነት ያለው ነው። በኢትዮጵያ ላይ ትልቅ ፕሮፓጋንዳ ሲሰራ የነበረ ነው። የኢትዮጵያ ንጉሥ የሙስሊሙ ጠላት እንደሆነ፣ ኢትዮጵያኖች በምንም ተአምር ከመንግስቱ ጋር አብረው መቆም እንደሌለባቸው ሙስሊሞቹ ማለት ነው። እንደገና ደግሞ ካባን የሚያፈርሱት አለ ኢትዮጵያኖች ናቸው። የድሬዳዋ ርዕሰ መስተዳድራችን ይዞን አሁን ካባን የሚያፈርሱት ኢትዮጵያኖች ናቸው ብሎ መጽሐፍ ጻፈ። መላው ሙስሊም ከጣሊያን ጎን እንዲቆም፣ ምክንያቱም ካባ የመላው ሙስሊሞች ምልክት፣ አርማ፣ መገለጫችን እስከሆነ ድረስ ኢትዮጵያኖች ይህንን ያፈርሱታል፣ ክፉዎች ናቸው የሚል መጽሐፍ ጻፈ። ከዛም ሙሉ ሙስሊምን እንትኖችን አሳደመ፣ ከውጭም ከውስጥም ያሉትን ማለት ነው። ለምሳሌ መጨረሻ ላይ መጽሐፍ ጽፏል እሱ ይቅርታ ባለበት ላይ ማለት ነው። ዘህርቶፍ አረብ ፔኒንሱላ በሚል ፔጅ 252 ላይ ይህንን እንዳለ አረቦች ለማነሳሳት ሙስሊሞችን ለማነሳሳት ኢትዮጵያኖች ካባን የሚያፈርሱ እነሱ ናቸው ብሎ እንደጻፈ ትክክል እንዳላደረገ ሲያነሳሳ እንደነበረ መጽሐፍ ጽፏል። የኢትዮጵያው ግን እዚህ ቁጭ ብሎ ያኛው ይቅርታ የጠየቀበትን መጽሐፍ እንደዚህ ብሎ ተጽፏልና ክፎይ ናቸው ይላል። አይ ዶንት ኖ ሌሎች መጽሐፍቶች ሊኖሩ ይችሉ ይሆናል አላቅም። ማለትም ትግራዮችን ካባን ያፈርሳሉ የሚል ይሄ መጽሐፍ ከሆነ ግን ሰውየው ይቅርታ ብሎበታል። ትክክል እንዳልሰራ ሲያነሳሳ እንደነበረ ስህተት እንደነበረ ሙስሊሞችን ግን ለማቀሳሰር እንደዚህ እንዳደረገ መጽሐፍ ጽፏል። ሌላኛው ከሳውዲ ንጉሥ ጋር ሆኖ ሙስሊሞችን ሲያነሳሳ የነበረው ዋሃቢዝምን ለማስፋፋት ኢትዮጵያን በሸሪያ ሕግ ለማስተዳደር ሲሰራ የነበረው አርሴናል የሚባለው ነው። አርሴናል ለናሽናል አረብ በሚባለው ላይ ጽሑፎች ሲጽፍ ነበረ። ለምሳሌ በ1934 ላይ ከጣሊያን ጎን እንዲቆሙ ጽፏል። በአመቱ ግን ደግሞ ኢትዮጵያኖችን አስጠነቀቀ። ሙስሊሞች እንዳለ ሊዘምቱባቸው እንደሚችሉ በ1935 ላይ ጣሊያን አዲስ አበባ ስትቆጣጠር እንደዚህ አይነት መጽሐፍቶችን ጽፎ ከጣሊያንን ማንም እንዳይነካት የሚል ማስጠንቀቂያ ጭምር ጻፈ ማለት ነው። እዚህ ላይ ለምሳሌ ሐረርን ነፃ ሀገር ብላ እንድትል ራሱ የሚል ነበረ። አልጀሚያ አልአረቢያ በሚባለው ላይ ደግሞ ፍልስጤም ውስጥ በታተመ ላይ ይሄው ሰውዬ ምን ብሎ ነበረ? መጋቢት 4 1935 በታተመ ላይ መላው ሙስሊሞች ኢትዮጵያ ላይ እንዲዘምቱ ጂሃድ እንዲያውጁባት እንደዚህ አይነት ቅስቀሳዎችን ሲያደርግ ነበረ፣ ከጣሊያን ጋር አብረው እንዲሆኑ ማለት ነው። እና እንደዚህ አነሳስተው ነው ጦርነቱ ሲካሄድ የነበረው ማለት ነው። እና መጽሐፉን አንብቡት። እስቲል ሳውዲ አረቢያ ዋሃቢዝምን ለማስፋፋት ኢትዮጵያ ላይ ደግሞ በሸሪያ ሕግ እንዲተዳደሩ ለማድረግ የሰራቻቸው በጣም ብዙ ነው። እነኝንም አብራችሁ አብሯቸው። እነኚህ ሲገደሉ እንኳን ሬሳቸውን መቅበር አሞራ እንዲበላቸው ቢደረግ ሊከፋችሁ አይገባም። አሳያችኋለሁ፣ ጠብቅኝ፣ አድምጡት። በሙስሊም ወንዶች እንደሚማረኩ የሙስሊም ወንዶች ሴት መንከባከብ እንደሚችሉ 4 ያግባ 6 ያግባ 9 ያግባ ማኔጅ ማድረግ እንደሚችል ጋይድ ማድረግ እንደሚችል ልጆች ቢወልድ ልጆቹን እንደማይክድ የሙስሊም ወንድ እንደሚንከባከብ ስለሚያውቅ የክርስቲያን ሴቶች በሙስሊም ወንድ እንደሚሳቡ ስለሚያውቅ ደሙ ነው የሚፈላው። ሀቅ ነው የምነግራችሁ ማለት ነው። ስለዚህ በጣም የሚፈራው ነገር በየጊዜው የሚያወራው ነገር የእፎይ 80% ቶፒኩ እስልምና ሴት አይሻ የእስልምና ትዳር የእስልምና ሴት በእስልምና ሴቶች በእስልምና ትዳር በእስልምና ወጣት እያለ ነው የሚያወራው። ንጽጽር ስትሉት በክርስትናና በእስልምና ስለ ሴቶች እናወራ ይላል። ያንን የሚያወራው ክርስቲያን የሆኑ ሴቶች ሙስሊም የመሆን ፍላጎታቸው ከውስጣቸው እንዲወጣና በሙስሊም ወንድ ሞክ እንደሚደረጉ አቢዩዝ እንደሚደረጉ በፍጹም ከሙስሊም ጋር መገናኘት እንደሌለባቸው እንዲገባቸው ነው እሱ ያን የሚያደርገው። የሚገርማችሁ ነገር ማለት ነው። ያንንም እያደረገ አሁንም ሴቶቹ እየሰለመ ሳይ ነርቡ ነው የሚነካው። ኤጭ ብሎ ነው የሚጀምረው። የሚገርማችሁ ነገር ስለ ክርስቲያን ሴት ሲወራ ቀሽም ናቸው ይላል። በሌላ ቋንቋ ደግሞ የሚገርማችሁ የኦርቶዶክስ ወንዶች 80% ፕሮቴስታንት የመሆን እድል ነው ያላቸው፣ ሙስሊም አይሆኑም። ስለዚህ የትንፍጩ ፓንኬኩን ጋግረሽ አምጪ ነውና ታሪኩ። ከዚህ በፊት እንደነገርኳችሁ ነው። ቀጠናው ተከፋፍሏል፣ ብትንትን ነው ያለው። ይህንን የተበታተነ ቫይቭ ለመሰብሰብ ነው አኬ እየሰራ ያለው። ስለዚህ እፎይ ራሱን የቻለ የክርስቲያን ህብረት ዶሚኔሽን ውስጥ የለም፣ ብዙ ማያሳስበው ቢጠፋም ባይኖርም ግን
ድካሙን መና የሚያስቀሩበት የክርስቲያን ሴቶች እንደሆኑ በደንብ ያውቃል። በደንብ ነው የሚያውቀው። ስለዚህ ንጽጽር ላይ ብትሰሩ ብታጎበድዱ ጥፍር ቀለም ባትቀቡ ለእፎይ አይዶን ኬር ለውጥ አያመጣም። እፎይ የፈለገ ቢለፋ የክርስቲያን ሴቶች ከክርስቲያን ወንድ የሙስሊም ወንድን እንደሚመርጡ ያውቃል። በሌላ ሎጂክ ሙስሊም ሆኑ ማለት ወይም ደግሞ ከሙስሊም ሴት ተጋቡ ማለት ልጆቻቸው ሙስሊም ይሆናሉ ብሎ ያምናል። የሱን እውነት ነው የምነግራችሁ። አንድ ሴት ሰለምቴ ሆና ክርስቲያን ወንድ አግብታ ታሰልመዋለች ብሎ ያምናል። የወንዶች ድክመት ወሲብና ጾታ እንደሆነ ስለሚያውቅ ስለ ወሲብ ሙሉ ቀን ሲያወሩ ቢውሉም ማታ ማታ ሴጋ መጥተው ስለሚተኙ ያው መጨረሻቸው ይታወቃል። በአንድ ዙር 9 20 30 እያሉ የሚያወሩትም ለዛ ነው። እና አስትራስ የሆንባቸው ፓርት ይሄ ስለሆነ እፎይ አሁን ከወንዶች ጋር አያወራም። ለምን? ወንዶቹን የገደል ማሚቱን ያደረጋቸው፣ እሱ የሚያወራው እየዞሩ እንዲደግሙን ያደረጋቸው። ሴቶቹ ደግሞ በፍጹም ከሙስሊም ወንድ ጋር ምንም አይነት ግንኙነት እንዳይኖራቸው የመስለም ፍላጎት እንዳይኖራቸው ፍላጎታቸውን የሚያጠፋ ነገር ነው እየሰራ ያለው። ያም ሆኖ ግን ሁሱ እንዳለው እናንተ ተሳደቡ እኛ እናሰልማለን ነው። ያንን ደግሞ በተግባር ያደረጉት በየክልል ከተማ ዳዕዋ እያደረጉ አዳማ ብትሄዱ፣ ሻሸመኔ ብትሄዱ፣ ወልቂጤ ብትሄዱ፣ የፈለጋችሁበት ጅማ ብትሄዱ እስልምና ዳዕዋ እየተደረገ ነው። ስትረስ ይለቅባችኋል ይሄ። ምክንያቱም ሰው የሚፈራው ነገር ነው የሚያሳስበው። እዛ ሜዳ ላይ ያሉ ወይም ደግሞ መሬት ላይ ያሉ ሴቶችና ወንዶች ኦርቶዶክስ ክርስቲያኖች ሶሻል ሚዲያ ላይ ያለውን የፖለቲካ ቀመር አያውቁም። አንብበህ አሳምነህ ካሳመንካቸው ይቀበላሉ፣ ይሰልማሉ። ይህንን በደንብ ያውቃል። ስለዚህ እየተበሳጩ ቤታቸውን ከፍተው አስቡት። ላይቭ ላይ ከፍታችሁ ሙስሊሞች ዳዕዋ የሚያደርጉበትን በቀን እየተከታተላችሁ ሪፖርት ማቅረብ። ዛሬ እዚህ ከተማ፣ ነገ እዚህ ከተማ፣ ተነገ ወዲያ እዚህ ከተማ ሄዱ። ሙስሊሞች እኮ የ5 ዓመት ታርጌታቸው በአገሪቷ ሙሉ ዳዕዋ ማድረግ ነው። ጦርነቱ ሲቆም ደብረ ብርሃንና ጎጃም፣ ጎንደር፣ ወሎም ይሄዳሉ። የወሎ ክርስቲያኖችን የወሎ ሙስሊሞች እያጠመዱ ነው። በዕጣናቸው ዕጣን እያጨሱ ነው። መርሃባ እያሉ ነው። ለጥምቀት ታቦት እያስገቡ ነው። ሰለምት የሚያደርጓቸው የሚል ስብሰባ እስከማድረግ ደርሰዋል። እኔ ደስ የሚለኝ አንድ ልክ ላልሆነ ሃይማኖት ለእናንተ እስልምና ቁርአን ሰውን የጻፈው የሰው ሃይማኖት ነው ካላችሁ ለምንድን ነው እንቅልፋታችሁ በቀን ሪፖርት የምታደርጉት? እኛ እዚህ ቁጭ ብለናል። እናንተ ተሳደቧ። የእናንተ መለያ አይሻ በ9 ዓመቷ ገባች፣ ነቢዩ መሐመድ እንዲህ ናቸው፣ ሙስጠፋ እንዲህ ነው፣ ሀሊማ እንዲህ ናት ማለት ነው። ስድብ ለውጥ የሚያመጣ ነገር እንዳልሆነ ስለገባችሁ ሪሰርች እየሰራችሁ ሙስሊሞች 1 እርምጃ በዚህ ተራመዱ፣ ሙስሊሞች 2 እርምጃ በዚህ ተራመዱ፣ ሙስሊሞች 3 እርምጃ በዛ ተራመዱ ብላችሁ እንኳን ተመልሳችሁ ስለ እስልምና ሄት ስፒች ከመናገራችሁ ውጭ ለውጥ አታመጡ። ሶዛት አሁን እንግዲህ እዚህ ሶሻል ሚዲያ ላይ ያለውን ቫይቭ ስነግራችሁ በጣም የሚረብሻቸው ነገር የሙስሊሞች ሀገሪቷ የዳዕዋ ማድረግ ነው። በጣም የሚያናደዳቸው ነገር ሴቶቹ የሙስሊም ወንዶችን መውደዳቸውና ኢትዮጵያ ውስጥ ያሉ ኢትዮጵያኖች ደግሞ ከእስልምና ጋር ጥሩ ግንኙነት አላቸው የሚለው ፍርሃት ነው። ምክንያቱም ቲክቶክ ላይ የሚዘሩት መርዝ መሬት አይደርስም፣ አየር ላይ ነው የሚቀር። ለምን? የውሸት ዜና ስለሆነ። ለዚህ ነው እኔ እውነት ያሸንፋል እምላችሁ። ስለዚህ እድሜያችሁ ከሚያልቅ ስልካችሁም ባትሩ ከሚሞቅ አንጎላችሁም ከሚላላ በንዴት እንደ ፍጹም ትዝብቱና እንደ ፍጹም አማን 1 ቀን ቢጫ 1 ቀን ጥቁር እየሆናችሁ ማሊያ ከምትቀይሩ ሰብሰብ በሉና ዳዕዋ ጀምሩ። ምክንያቱም እናንተ ዳዕዋ የጴንጤ ስታይል ነው። እኛ ጴንጤ አይደለንም፣ በየአደባባይ እየዞርን አንጮህም፣ መማር የሚፈልግ ቤተክርስቲያን ይምጣ ብላችሁ 2010 ላይ መግለጫ ሰጥታችኋል። አፍራችሁ ነው ዳዕዋ ማታደርጉት። ወጣችሁ አደባባይ ላይ በጣም የተጀነናችሁ ስለሆናችሁ፣ በጣም ኩሩ ስለሆናችሁ፣ ነጠላችሁን አቧራ እንዳይነካ እግራችሁን እንዳይቆሸሽባችሁ ቤተ ክርስቲያናችሁ ውስጥ ማይካችሁን ከፍ አድርጋችሁ አስተምራችሁ ትበተናላችሁ። ጴንጤዎች ግን ፀሐይ እየመታችሁ ባቡር አይሉ ህዝብ መረበሽ ቢሆንም ነው ብላችሁ ባስ አይሉ፣ ሬስቶራንት አይሉ፣ ዝናብ አይሉ፣ ፀሐይ አይሉ ላለፉት 90 ዓመታት ኢትዮጵያ ውስጥ ወንጌል ሰብኳል። ካለማቋረጥ እየተገደሉ ሳይቀር እየሞቱ ሳይቀር ሙድ ስትይዙባቸው ነበር። ዛሬ ደግሞ ልክ ሙስሊም ዳዕዋ ሲያደርግ ማይክ ዞቶ ነርቫችሁ ተነካ። ትንሽ ጠብቆ ገና እህተ ማርያምም ዳዕዋ ታደርጋለች ውጭ ላይ ወጥታ። ምን ልታደርጉ ነው? የጋራ ሀገር እንጂ እኮ የጋራ ነፍስ የለንም። እና ጭንቀታችሁ በዛ። እኔ በጣም ተሳዝኑኝ። ወንዶቻችሁ ፕሮቴስታንት እየሆኑ ሴቶቻችሁ ሙስሊም እየሆኑባችሁ ነው በክፍፍል ደረጃ።
ኦርቶዶክስ የሆኑት ደግሞ ተሐድሶ እየሆኑባችሁ ነው። እውቀት ያላቸው መሪጌታዎች፣ ካህናት፣ ሊቃውንቶች፣ ጸሐፍቶች እና ቤታችሁ በዛ ማለ በዚህ መፍረሱ አይቀርም። ኮንዶሚኒየም ተመዝገቡ ለማለት ያክል ነው። ስለዚህ በውሸት የእግዚአብሔር መንግስት አይገነባም። ረጋ በሉ፣ ሀሳባችሁን ሰብስቡ፣ አድቡና መጪው ትውልድ የተሻለ ነገር ስለሚገባው የማይታፈርበት አንድ ነገር አቁሙ። እኛ እሱን እናከብርላችኋለን። ከዛ ውጭ ግን የምትሰሯትን ድራማ እቺ የፖለቲካ ርዕዮተ ዓለም ነው ብልጽግና አይፈቅድላችሁ። ብልጽግና ለሀገሪቷን እንዲህ አከርካሪ ሰብሮ የጣለው የእናንተ ሃይማኖት እንደሆነ ስለሚያውቅ ብልጽግና ፓርቲው ላይ እስካለ ድረስ እንደ በፊቱ በማለት የበላይነት አታገኙ። እንደ ጳውሎስ እግራችሁ ላይ የእግር ሙቅ ቢደረግባችሁ፣ እንደ ጴጥሮስ በጨርቃችሁ ብትፈውሱ ኢትዮጵያ የሁሉም ሃይማኖት ሀገር ነው የምትሆነው። የሁሉም ዜጋ መብት ነው የሚከበረው። የሚያውቅ ሰው ነው የሚመጣው። አዋቂ ጠያቂ ትውልድ ነው የሚመጣው። ነዳጅ የተከለከለ አገራት የጻፉትን መጽሐፍ ሰብስበህ ስጩህ ብትውል እንደፉ ለውጥ አታመጣም። እንደና አኪ አይነት ደግሞ ለኦርቶዶክስ ክርስቲያን የሚለፉ የሚደክሙ ደከመኝ ሰልችኝ ሳይሉ 4 ሰዓት 5 ሰዓት መቀመጥ የጀርባ አጥንት ያሳምማል። በነገራችሁ ላይ እግር ያሳምማል። ዲፕሬሽን አለው ስክሪን ላይ ማፍጠጥ። እንደዛ እየለፋ 10 12 13 ሺህ ሰው ወንጌል እንዲማር በቤተ ክርስቲያኑ እንዳያፍር በእምነቱ እንዳያፍር ሲያደርግላችሁ እንደ ባብ አናቱን ለመቀጥቀጥ መዶሻ ይዛችሁ የምትመጡ ሰዎችም አድቡ። እንዴ መናገር ይፈውሳል። ማንበብ ሙሉ ሰው ያደርጋል። አንብቡ። ማን ያስተምር? ዘመድኩን ያስተምር? ምረታብ ያስተምር? ስላሴን በጉልቻ የሚሰይመው ዘበነ ያስተምር? ወይስ ያ አይነ ስውሩ መምህር እሸቱ ያስተምር? እሸቱ ነው ማን ነው የሚባለው? ስሙ ጠፋብኝ። መልካም። እቺ ኡስታዝ ያኛውን ኡስታዝ ከበር ለማድረግ እየጣረች ነው እና መጨረሻ መልእክት አለኝ። የዛሬው ደግሞ ከወትሮው ለየት ይላል። ምክንያቱም ዛሬ የተገናኘ ነው ከኡስታዞች ጋር ነው። ኦኬ፣ የእነሱ ምላሽ እንሰጣለን። እንደገና ደግሞ ሰይጣን በእመቤታችን ማርያም ላይ የሐሰት ክስ አቅርቧል። ለሱ ምላሽ እንሰጣለን። በቅድሚያ በውስጥ 1-2 ኡስታዞች አናግረውኛል። ያው የምታዩት ነው፣ ምክር ነው፣ ተቀብየዋለሁኝ እና ተጫውተናል። እኚህ ደግሞ በአደባባይ ነው የጠየቁን። ኡስታዝ ሰይድ ትልቅ ሰው ናቸው። ፕሮፋይላቸው ውስጥ ገብቻ አይቼዋለሁ። ትልቅ አባት ናቸው። ምንድን ነው የሚሉት? ወንድሜ ፍልስፍና መንገድ ትክክል አይደለም፣ ከባለሙያዎቹ ጋር ፊት ለፊት ውይይት ብታደርግ ጥሩ ነው የሚል ምክር ነገር ነው። እቀበለዋለሁኝ። ፋዘር ያሉት ትክክል ነው። ግን ምናልባት ኡስታዝ አዲስ ከሆኑ ነው እንጂ ከአንዴም 3 ጊዜ የውይይት ጥሪ አቅርቤ ነበረ። በፊት ላይ ቲክቶክ ላይ በዚህኛው ጫት የተሸከሙ በዚህኛው ደግሞ ገጀራ የያዙ ወጣቶች ውይይት ትፈራለህ ሲሉ ነበረ። ከአንዴም 3 ጊዜ ውይይት ጥሪ ሳቀርብ ምላሽ የሚሰጥ ነው የጠፋው። ማንኛውም ለመወያየት ፈቃደኛ አልሆነም ማለት ነው። እናም እርሶ እንዳሉት ፊት ለፊት የመወያየት እድሉ ቢኖር አሪፍ ነበረ። እኔ አሁን ከእርሶ ጋር ወያይ ቢሉኝ ራሱ እኔ ክርክር ውስጥ አልገባም ከእርሶ ጋር። አንድ በእድሜ የልጅ የሚያደርሱኝ ኖት፣ ሁለተኛ ደግሞ በእውቀትም ቁርአንን አፍዘዋል ብዬ አስባለሁ። እንደገና ደግሞ መምህር እስከመሆኑ ድረስ ሐዲስንም 2-3 በትንሹ አንብበውታል። በእድሜ ደግሞ ያገኙት እውቀት ይኖራል እና በብዙ ነገር ትልቅ እውቀት እንደሚኖረው አልጠራጠርም። ግን እድሉ ባገኝ እግሮ ስር ቁጭ ብዬ ጥያቄ ብጠይቆት ደስ ይለኛል። ኖርማሊ ዲቤት ሳይሆን ጥያቄ ብቻ፣ ይሄ ለምን ሆነ፣ ይሄ ለምን ሆነ፣ እንደዛ ሊሆን ይችላል ከእርሶ ጋር ከሆነ እንጂ ጥያቄ የውይይት አቅርብ ያለኝ ኡስታዝ። ያው እንደዛ ነው ለእርሶ ያለኝ ጥያቄዎት ምላሽ እንደዛ ነው። ከእርሶ ጋር በውስጥም ሊያወሩኝ ይችላሉ። እንዲሁ ኖርማል ጥያቄ ጠይቆታለሁኝ። ክብሮትን በሚመጥን መልኩ ሊያስረዱኝ ይችላሉ። ይሄ ነው። ወደ ዋናው ነጥብ ስንመለስ ይህንኛው የመጨረሻ የምሰጠው ምላሽ ነው። ይህንን ልጅ አዳምጡት፣ ከዛ ምላሽ እንሰጥበታለን። ሱናን ኢብን መጃ ላይ 537 ላይ እንደዚህ ይላል። ኢት ዋዝ ናሬትድ ዛት አይሻ ሴድ
አይሻ ነች የተረከችው፣ ህፃኑ ሚስቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በዲሜንሺያ ለተጠቃ ተመላላሽ ታማሚያችን ዛሬ መልስ መስጠታችንን ተያይዘነዋል ማለት ነው። የመጀመሪያ ነገር በህፃንነት ካነሳን ካልቀረ ባይብል ላይ ገብታ አላየህም ማለት ነው። ያንን ጥያቄ ግን እኛ አንስተን አናውቅም። ምክንያቱም አይሁዶች የራሳቸው ካልቸር አላቸው፣ ያው እንደየባህላቸው ማለት ነው። ሁሉም ኢትዮጵያዊ የራሱ ካልቸር አለው፣ አማራ ክልል የራሱ ካልቸር፣ ሁሉም የራሱ ካልቸር አለ። ካልቸሩ ላይ ስለማናነሳ ማለት ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን አግብተውታል። አዎ አግብተዋል። አይሻን ያገቧት እንግዲህ ከአላህ በኩል በተሰጣቸው ፍቃድ ነው። አላህ ነው እንዲያገቡ ያደረጋቸው ማለት ነው። የመጀመሪያ ነገር እንዳንተ ያለ የጎዳና ተዳዳሪ ልጅ አይወለድም። ጎዳና ላይ የሚጣሉ ወላጃቸው ኃላፊነት ያልወሰዱባቸው ልጆች አይወለዱም ማለት ነው። ለምን? በጊዜ ነው የተጋባው። ገብቷል? ልጄ ነው ብለህ ትይዛለህ፣ በጊዜ ጠንክረህ ትሰራለህ። ስታረጅ ልጅህን አጥረውም ማለት ነው። ነገር ግን እድሜያቸው ሄዶ ከገፉ ሽንታቸው ከቆመጠጡ ቤተሰቦች ስትወለድ ግን የአንተ አይነት ካራክተሮች ያሳያሉ። አንደኛ ለሚናገሩት ነገር ማስረጃ እንኳን የላቸውም። አሁን ለምሳሌ የምታወራቸውን ወሬዎች በሙሉ በማስረጃ ድባቅ እየተመታ ነው ያለው። ለምሳሌ ኤርሊ ሜሬጅ ባልከው እናንሳ ካልን ማርያም ለምሳሌ ኢየሱስ ስትወልድ 12 ዓመቷ ነበረ። ስለዚህ ምን ይጠበስ? 12 ዓመቷ ነው። መልካም እንደሰማችሁት ነው። ላነሳቸው ነገሮች በሞላ ምላሽ እንሰጣለን። በመጀመሪያ ግን ይህንን ልጅ ልናመሰግነው ይገባል። በኮመንት ላይ ሐሰት ነው የምትሉ የሙስሊም ምዕመናን፣ የቲክቶክ ምዕመናን ከዚህ ልጅ ትምህርት ውሰዱ። ምክንያቱም አምኗል እሱ ነብዩ መሐመድ በ54 ዓመታቸው የ6 ዓመት ህፃን ልጅ በ9 ዓመቷ እንደተገናኟት በ6 ዓመት እንዳገቧት ያቀረብኩትን መረጃ አምኗል። ምክንያቱም በጣም እኔ በመረጃ በመስጠት እኔን ማንም ቲክቶክ ላይ ሊያገኝ አይችልም። አለመረጃ አንዲት አላወራም። ይህም በቡሃሪ 51:34 ላይ የተዘገበ ሐዲስ ነው። በጣም ብዙ ልሰጣችሁ እችላለሁ። 38:96 ላይ ተዘግቧል። እንደገና ደግሞ 51:33 ላይ ተዘግቧል። 51:58 ላይ ተዘግቧል። ኢብን መጃ ላይ ደግሞ 1982 ላይ ተዘግቧል። ቡሃሪ አሁንም በሰበሰበው 61:30 ላይ ተዘግቧል። በጣም ብዙ ቦታ ማለት ነው። 38:94 ላይም ዘግቦታል ቡሃሪ። ኢቭን ሙስሊም ሳይ ሙስሊም ራሱ ሳይ ሙስሊም 14:22 ኤ 14:22 ቢ 14:22 ዲ ላይ ተዘገበ ሐዲስ ነው። አይሻ አሸንጉሊት ስትጫወት እንደወሰዷት እንዳገቧት ማለት ነው በ6 ዓመቷ። እንደውም አንደኛውን ሐዲስ ላንብብላችሁ። ሱናን ኢብን መጃ 1982 ላይ እንዲህ ይላል። ኢት ዋዝ ናሬትድ ዛት አይሻ ሴድ፣ አይሻ ነች የተረከችው፣ I used to play with dolls when I was with the messenger of Allah and he used to bring my friends to me to play with me. ካላ መልእክተኛ ጋር በነበርኩበት ሰዓት ላይ በአሸንጉሊት ስጫወት ጓደኞቼ አብረውኝ እንዲጫወቱ ያመጣልኝ ነበር ትላለች አይሻ። እንግዲህ በአሸንጉሊት መጫወት ማለት ሕፃን ልጅ እንደሆነች በግልጽ ያሳያል ማለት ነው። እንደገና ሌላ ቦታም ሌላ ሐዲስ ላይ ደግሞ ቡሃሪ በሰበሰበው ወይም ሳሂህ አልቡሃሪ 51:58 ላይ እንደዚህ የሚል አለ። The prophet wrote the marriage contract with Aisha while she was 6 years old and consummated his marriage with her while she was 9 years old. She remained with him for 9 years, i.e. till his days. በ6 ዓመቷ አገባት፣ በ9 ዓመቷ ደግሞ ግንኙነት አደረጋት። እስኪሞት ድረስ ለ9 ዓመት አብራው ነበረች። እሱ ሲሞት እሷ የ18 ዓመት ልጅ ነበረች። ስለዚህ በ54 ዓመቱ በ9 ዓመቷን ተገናኝቷታል ማለት ነው። የሕፃን ልጅ ጋብቻ ትክክል እንደሆነ ይህ ይነግሮናል። ምን ብሏል? አላህ ፈቅዶለት ነው አለ። በእርግጥ አላህ ፈቅዶለት እንደሆነ የሚናገር ምዕራፍ አለ። እሱም ሱራ አል-አሕዛብ 33:50 ላይ የፈለጋቸው ማግባት እንደሚችል የሙስሊም ሴት ነፍሷን ራሱ ሰምስጠት ለሱ እንድታደርግ የሚያዝ ነው። እንደገና ደግሞ ሕፃናትን አግብቶ ኢቭን መፍታት እንደሚቻል ፔሬድ ያላዩትን የፍቺ ምዕራፍ ወይም 65ኛው ቁጥር 4 ላይ በተመሳሳይ ሱራ አጦላቅ የሚባለው ላይ ሕፃናትን አግብቶ ፔሬድ ያላዩትን መፍታት እንደሚቻል ይናገራል። ስለዚህ ሕፃናትን አግብቶ መፍታት ህጋዊ አድርጎታል ማለት ነው። ሌላኛው ግን እዚህ ጋር ማሰብ ያለባችሁ ሙስሊም ሴቶች
ወይንም ወላጆች የ6 ዓመት ህፃን ልጃችሁን ለ50 ዓመት ሽማግሌ ትድራላችሁ ወይ ነው? የ9 ዓመት ልጃችሁን የ54 ዓመት ሽማግሌ ቢገናኛ አላህ ፈቅዶለን ነው ትላላችሁ ወይ ነው? ሌላኛው እሱ ያነሳው ምንድን ነው? እድሜያቸው የሄዱ ሰዎች የቀዘቀዘ እንትን ከሚወለዱ ምናምን አለ። ስለዚህ አይሻንና የነብይህን እንዴት ታደርጋቸዋለህ? እድሜያቸው ይመጣጠናል ወይ? አንተ ከቀዘቀዘ ከምትወለድ በህፃንነት መጋባት አለ። የቀዘቀዘ የሚሆነው ለህፃኗ ለወንዶቹ ለሴቶቹ ብቻ እንዴ? ወንዶቹስ እድሜያቸው ሲሄድ አይመለከታቸውም? ሌላኛው ከዝሙት ጋር ያነሳው ነው። ስለ ዝሙት ስታነሳ የሴቶች ምዕራፍን እንዳትረሳው። ምዕራፍ 4 ወይንም ሱራ ኒሳን ማለት ነው ቁጥር 3 ላይ ወንድ 3 2 4 ማግባት ይችላል። ስለዚህ ዝሙትን ህጋዊ ያደረግከው ማለት ነው። 3 ማግባት ከቻለ 4 ማግባት ከቻለ እንደገና ደግሞ ካልፈለገ አንደኛውን ፈቶ ሌላ የሚቀይር ከሆነ መፍቱ እኮ ነው። ዝሙት አይደለም ህጋዊ ያደረግከው። ሱራ 4 እንደገና ደግሞ 24 ላይ በገንዘቦቻችሁ ልትፈልጉ ለእናንተ ፈቀደ ብሏል። በገንዘብ መገናኘት ትችላለህ። ሱራ 34 ላይ ደግሞ 4:34 ላይ ደግሞ ሴቶችን መግረፍ ይቻላል ይላል። ስለዚህ እንደዚህ እንድትጫወትበት ህጋዊ ሆኖልሃል ማለት ነው። ማርያም በ12 ዓመቷ ነው የወለደችው የሚል ሌላ የሐሰት ክስ አቅርቧል። አንዲት ጥቅስ ብቻ ስጠን፣ አንዲት ጥቅስ ማለት ነው። መጽሐፍ ቅዱስ ላይ ማርያም በ12 ዓመቷ ነው የወለደችው ይላል ብለሃል። አንዲት ጥቅስ ብቻ ስጠን፣ ብዙ አንፈልግም። እኛ የእናንተን እንደዚህ በመረጃ ነው የምንሰጠው። ስለዚህ ውዶች ይህንን ቪዲዮ ሼር አድርጉላቸው። በተረፈ እንዴት ናችሁ? ይህንን ልጅ አንዴ ያዳምጡት፣ ህፃኑን የሚለውን አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታችሁ ላይ ከረፈ። አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። ሴቶች የሁረል አይንን ቁንጅና ውበት እንዲሁም ግርማ ሞገስ ይዘው ወደ ጀነት ሲገቡ፣ ወንዶች ደግሞ የዓለም ሁሉ ቆንጆች ቢሰበሰቡ የእሱን ግማሽ ቁንጅና አያክልለትም የተባለው የነቢዩላህ ዩሱፍን ቁንጅና ይዘው ወደ ጀነት ይገባሉ። ምንኛ መታደል ነው! አላህ ጀነተል ፊርዶስን ይወፍቀን። እንደሰማችሁት ነው። በእርግጥ የእስልምናን ቲዮሎጂ በደንብ ለማታውቁ ህፃኑ ስለምን እያወራ እንዳለ ግልጽ ላይሆንላችሁ ይችላል። ህፃኑ እያወራ ያለው እንደ እስልምና አስተምሮ በገነት ሄደን ዘላለማዊ የሆነ ወሲብ የምናደርግበት ወጣት ሆነን እንኖራለን የሚለውን የሙሐመድን አስተምሮ እያወራ ነው። 100 ወጣቶች ጉልበት ይሰጠናል፣ እንደ ሽማግሌዎች እንደ አሮጊቶች አንደክምም፣ ዘላለማዊ የሆነ ኢተርናል ኢሬክሽን ወንዶች ይኖራቸዋል፣ ተሴቶች ደግሞ ጡታቸው የማይረግብ የሚለው የሙሐመድን አስተምሮ ይዞ ቆነጃጅት የሆኑ በቁርአኑም ላይ ያለ በሐዲሳትም በብዙ ቦታዎች አሉ። እንደገና ተጨማሪ ሁላን የሚባሉ ሴቶች ይፈጠሩልናል፣ ወሲብ እናደርጋለን የሚለውን ቅዠት እየነገረን ነው የህፃን ልጅ ማለት ነው። ይሄ የዝሙት ቅዠት ይባላል። በዝሙት መስከር ይባላል። እንደዚህ አይነት በገነት እንደዚህ እጄ እንደዚህ ያደርጋለሁ የሚለውን አፍቆት በዚህ ህፃን ሲነገር በጣም ያሳዝናል። ምክንያቱም በዚህ ህፃን እድሜ ላይ ሆነን እኛ ምናልባትም ወሸላ ምንድን ነው ጥቅሙ ብንባል ሽንት መሽኛ ነው ብንል ነው እንጂ በገነት እጄ ሙሐመድ እንደዚህ ብሎኛል ወሲብ አደርግበታለሁ የሚል አስተምሮ አይምሯችን ውስጥ አይመጣም። ከመጣም የጤንነት ስሜት አይደለም። በዚህ እድሜ እኔ በዚህ እድሜ ላይ ሆኜ በገነት ኢተርናል የሆነ ሪኤክሽን ይኖረኛል፣ 72 ደናግል ይሰጡኛል፣ በየጥጋ ጥጎ የሚገኙትን እነሱን ገዛለሁ፣ ወሲብ አደርጋለሁ የሚል ቅዠት አልመኘውም። ለምንድን ነው እሱ አሮጊቶቹና ሽማግሌዎች ገነት አይገቡም ያለው? ይሄ በምድር ላይ ሙሐመድ የሚከተሉት አርያቸው ምሳሌያቸው የሚሉት ያደረገው አንድ ነገር አለ። ሳውዳ የምትባል ሚስት ነበረችው ሙሐመድ። እድሜ በመግፋቷ ብቻ ጠላት፣ ፊት አዞረባት፣ ፊት ነሳት። ከዛስ ፊት ሲነሳት እንዳይፈታት ሱራ ኒሳ ወይም ደግሞ የሴቶች ምዕራፍ 128ን ተፍሲሩን በአልቁርጡቢ ቼክ አድርጉት። ፊት ሲነሳት ምን አደረገች? እሷ ጋር የሚመጣውን ከእሷ ጋር የሚያድረውን ከእሷ ጋር ወሲብ የሚያደርገውን ለህፃኗ ልጅ ለአይሻ በ53 ዓመቱ የ6 ዓመት ልጅ ያገባትን ለእሷ ለቀቀች። የ53 ዓመት ሆኖ የ6 ዓመት ህፃን ልጅ ነው ያገባው ሙሐመድ። ለእሷ ምኑን ለቀቀች? ተራዋን ለቀቀች። ሳውዳ እድሜ በመግፋቷ ብቻ ነቢዩ ሊፈታት ስለሆነ ይህንን ስለፈራች ተፍሲር አልቁርጡቢን ቼክ አድርጉት። ከዛስ
ሙሐመድ ወይ መጣልኝ አለ፣ መገለጥ መጣልኝ አለና ሱነን ኒሳ አያ 128 ላይ እንደዚህ አለ፣ ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም አለ። ስለዚህ ፊት እንደነሳ ታወቀች። ምን ተስማሙ? ጊዜዋን ከእሷ ጋር የሚያሳልፈውን ጊዜ ለሕፃኗ ልጅ ለአይሻ ልለቅ ወረፋዋን ተስማሙ። አይሻ በምትኩ ምን አለች? እንደ ሳውዳ ምርጥ ሴት የለችም አለች። ይኸው አዲሱን ቼክ አድርጉት። ቀኗን ለቃልኛለች አለች ሕፃኗ አይሻ። ይኸው ሀዲሱ። ሳውዳ ሌላኛ ለምንድን ነው እሱ መሐመድ እንዲፈታት የሆነው? አንድ እድሜ መሄዷ፣ ሁለተኛ ወፍራም ስለሆነች፣ ወፍራም ነበረች እና ሽንቷ ልሸና ስትሄድ ራሱ የሙሐመድ ተከታይ ወይም ጓደኛ የሆነው ዑመር አልከታብ ሾፏታል። ሽንቷን ሲሸና እና ሾፏት ምንድን ያለው? የትም ብትደበቂ አንቺ ወፍራም ስለሆንሽ ከኛ እይታ ውስጥ አታመልጭም አላት ማለት ነው። ያው ሼም ያስይዛላል። መታ ለባሏ ነገረችው ለሙሐመድ እንደዚህ ያለ የሚለው ኤልዌስ ብቻ ምንድን ነው ሴቶች ይከናነቡ ይሸፋፈኑ የሚለው ሙሐመድ ሚስቶቹ ሲሉ እያዩበት ስለተቸገረ ነው። ከዚህ ጋር የተያዘ ነው መከናነብ መሸፋፈንም የመጣው ማለት ነው። ዑመር አልከታብ የትም ብትደበቂ እናይሻለን ምናምን ነገር ስላላት ሽንቷን ሲሸና ማለት ነው። ኤልዌስ አዲሶቹን ቼክ አድርጓቸው። የሙሐመድና የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰፊ ልዩነቶችን 20 ነጥቦች ልንገራችሁ። አንደኛ፣ ኢየሱስ ክርስቶስ ሴጣን የለበትም። አጋንንትና ሴጣንን ግን ከሰዎች ያስወጣ ነበረ። ማርቆስ ወንጌል ምዕራፍ 5 ቁጥር 1 እስከ 20፣ ሉቃስ ወንጌል ምዕራፍ 8 ከቁጥር 20 እስከ 26 እስከ 39። ሙሐመድ ግን ሴጣን ነበረበት። ሴጣን ከሰዎች አያስወጣም፣ ሴጣን ግን ነበረበት። መኖር ብቻ ሳይሆን የማጥመሚያ ቃላት በአንደበቱ ላይ ያኖር ነበረ። ምን ሴጣን? ለምሳሌ ሱራ 22 52፣ ቡሃሪ 32 86፣ እንዲሁም ሳይ ሙስሊም 28 15። ሁለተኛ ሙሐመድ ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው አለ። ሱራ 8 39። ኢየሱስ ደግሞ እንዲህ ይላል፣ የሚወደኝ ቢኖር ሁሉን ትቶ በፍቅር ይከተለኝ ይላል። ማርቆስ 8 34 እስከ 35። ሶስተኛ ኢየሱስ እንደዚህ ይላል፣ ክፉን በክፉ አትመልሱ፣ ቀኛችሁን በጥፊ ቢመታችሁ ግራችሁን ስጧቸው ይላል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 39። ሙሐመድ ግን እንዲህ ይላል፣ በእናንተ ላይ ወሰን ያለፈ ካለ እናንተም ብድራችሁን ወሰኑን እለፉበት ይላል። ዊች ሚንስ ቀኝ እጃችሁን ቢቆርጣችሁ እናንተም ቀኝ እጁን ትቆርጣላችሁ፣ በጥፊ ቢላችሁ በጥፊ ታላጉታላችሁ ማለት ነው። ሱራ 2 194 ላይ ኢየሱስ እንደዚህ ይላል፣ ፈጽሞ አትዋሹ። ምን አትበሉ? ፈጽሞ አትዋሹ። ሉቃስ 18 20 ላይ ሙሐመድ ደግሞ እንደዚህ ይላል፣ በምላሶቻችሁ በሚመጥኑት መጠን ልትዋሹ ለእናንተ የተፈቀደ ነው ይላል። ስለዚህ በምላሶቻችሁ መጠናችሁ መዋሸት ትችላላችሁ። ሱራ 16 116 ላይ ሙሐመድ ሙስሊም ያልሆኑትን ወይም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ሱራ 9 ቁጥር 5። ኢየሱስ ደግሞ እንደዚህ ይላል፣ ከሰው ሁሉ ጋር ቢቻላችሁስ በፍቅር ኑሩ ይላል። ሮሜ 12 ቁጥር 18። ሙሐመድ እንደዚህ ይላል፣ ትልቁ የሙሐመድ ትእዛዝ በጂሃድ ላይ መሞት ወይንም መጋደል ነው። ጂሃድ መዋጋት ነው፣ ጦርነት ነው የሙሐመድ ትልቁ ትእዛዝ። ቡሃሪ 36። የኢየሱስ ትልቁ ትእዛዝ ደግሞ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም አሳብህም ውደድ የሚል ነው። ይኸውም ማቴዎስ ወንጌል ምዕራፍ 22 ቁጥር 37። ሙሐመድ በሱራ 8 ቁጥር 1 እና በቁጥር 41 ላይ በጦርነት ወቅት ከክርስቲያኖች ወይንም ሙስሊም ካልሆኑት ላይ ዘርፈው ንብረት ለሱና ለአላህ እንዲሰጡ ሙሐመድ ምን ብሏል? አዟል። ኢየሱስ ደግሞ ምን ይላል? በማቴዎስ ወንጌል ምዕራፍ 19 ቁጥር 18 ላይ ፈጽሞ እንዳትሰርቁ፣ ሌብነትን ምን ከአስርቱ ሕግጋት አንዱ ሌብነት ወንጀል ነው። ሙሐመድ ግን የዘረፋችሁት የኔና ለአላህ ልትሰጡ ይገባል አለ። ሙሐመድ እንዲህ ይላል በሳይ ሙስሊም 21 ላይ ላኢላ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ ሰዎቹ ሁሉ ልዋጋን የተላኩት ይላል። ኢየሱስ ደግሞ እንዲህ ይላል በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ ሁሉ በሴፍ ያልቃል ወይም በሴፍ ይሞታል ይላል።
የሁለት የዝመቶች ሴቶችን ታሪክ ልንገራችሁ። በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ አንዲት ዘማዊት ሴትን ወደ ኢየሱስ ክርስቶስ አመጧት። እቺ ዘማዊትን ሴት ሊወግሯት ድንጋይ ይዘው ነው ይዘዋት የመጡት፣ ተሰብስበው ነው ይዘዋት የመጡት። እቺ ሴት በሕጋችን መሰረት የሚዘሙት ተወግሮ ይገደላልና ስትዘሙት ነው ያገኘናት። ምን ትላለህ አሉት። ኢየሱስ ምላሽ ከመስጠት ይልቅ መሬት ላይ ጻፈ። መሬት ላይ ጻፈና እናንተ ውስጥ ኃጢአት የሌለበት ድንጋይ አስቀድሞ አንስቶ ይውገራታልና አሁንም መሬት ላይ ጻፈ። በዚህን ሰዓት ኃጢአታቸው በግንባራቸው ላይ ሲጻፍ አንዳንድ ብለው ሁሉም ከትንሽ እስከ ትልቅ ኮበለሉ፣ ሸሹ። ከዛም ቀናልና አሳዳጆች ሸታዩ። ይገርማል። ዲፌንድ ማድረግ ሲያቅት ኃይል ትጠቀማለህ። እፎይ በመጽሐፍቶቻችሁ ውስጥ ያለውን አውጥቶ አሳያችሁ። እናንተ ግን መመለስ ሲያቅታችሁ ፓወር መጠቀምና ለመግደል ነው የተራራጣችሁት። ምኑ ላይ ነው የእፎይ ስህተት? የራሳችሁን ሐዲሳትና ተፍሲሮችን አውጥታችሁ ማንበብ ሲገባችሁ እሱ አውጥቶ አሳያችሁ። ለምንድን ነው ለመግደል የተራራጣችሁ ታዲያ? ተሳደበ የምትሉት እንደ ኡስታዞቻችሁ እንደ አቃቢዎቻችሁ ቤተ ክርስቲያንን እግዚአብሔርንና ክርስቶስን የተሳደበ አለ? ይህንን አይታችሁታል? ያላሉትስ አለ? ወደ ሌላ ከመሄዳችሁ በፊት እኛ ተሳድበናል ወይስ አልተሳደብንም ብላችሁ መጠየቅ አለባችሁ፣ ቼክ ማድረግ አለባችሁ። ለእናንተ የተሳደበ የለም። በነገራችን ያው ያለ ማስረጃ ያለ ምንም ማስረጃ ትሳደባላችሁ። እፎይ ግን ማስረጃ አውጥቶ ሲያሳያችሁ ስድብ መሰላችሁ። ለእኛ መገደል ጽድቅ ነው፣ ለእናንተ ግን መግደል መሸነፍ ነው። መሸነፍ ነው። የእውነቴን ነው የምላችሁ፣ መሸነፍ። ኧረ እስቲ ከቻላችሁ ተፍሲራችሁን አንብቡና አውጡና ዲፌንድ ማድረግ ሞክሩ። ቤተ ክርስቲያን ግን በዚህ ጉዳይ ላይ ለምን ዝምታ መረጠች? ኢኦቲሲስ ባለፈው ተራሩጦ ስለ ጥንተ አብሶ ላይ እንደዛ ተራሩጣችሁ ያወራችሁ፣ አሁንስ ስለ እፎይም አላላችሁ። ቤተ ክህነት፣ ቅዱስ ሲኖዶስ ዝምታ መርጣችኋል። ቤተ ክርስቲያን ለምን ዝምታ መረጠች? ይገደል። ከክርስቶስ ፍቅር ማንም አይለየን። መከራ፣ ችግር፣ ሰይፍ፣ ምን ሞት ከክርስቶስ ፍቅር የሚለየን ነገር የለም። ሰላማችሁ ይብዛ። ምን እንደሚሰብኩ አድምጧቸው። ስማቸው የሰላም ሃይማኖት ወይም ሰላም ነው። የሚሰብኩትና የሚሰሩት ስራ ግን ተቃርኖ ነው። አድምጡና ተመለሱ። ምን ማለት ነው? ከነፍስ በላይ መውደድ ማለት ነብዩ ምን ማለት ነው? እዚህ ጋር እየተሰደቡ እሳቸው አንተ ዝም ብለህ እየሳክ የምታልፍ ከሆነ እውነት ወሬ ብቻ ነህ ማለት ነው። ከነፍስ በላይ መውደድ ማለት አይደለም። ነብዩን የሚሳደብ ሰው ቆሞ መሄድ የለበትም። አንተ በህይወት እያለ ነብዩን የሚያንቋሽሽ የሆነ ሰው ወላሂ መሳቅ አይችልም። አንተ በህይወት እያለ ይሄ ነው ነብዩን መውደድ ማለት። ፊዳ መሆን ማለት ይሄ ነው። አቡበከር ሲዲቅ ረዲየላሁ ዐንሁ ከነብዩ ጋር መንገድ እየሄደ እኮ እያለ አንዴ ከፊት ይሮጣል፣ አንዴ ወደ ኋላ ይመጣል፣ አንዴ ደግሞ እንደ እብድ ያደርገዋል። አንዴ ከፊት ለፊት በስተቀኛቸው በኩል ይመጣል፣ አንዴ ደግሞ በግራቸው በኩል ይመጣል። አዩትና የአላህ መልእክተኛ ያ አቡበክር ማአሳበክ አሉት። አንተ አቡበከር ወይ ምን ነክቶህ ነው? ምን ሆነ ነው አሉት። ያ ረሱላላህ እርሱን አስብና ጠላቶችን አስብና ከፊት ለፊት የሆነ ጠላት የሚመጣ ይመስለኛል አለ። ከዛ የሆነ ነገር የሚወረወር ይመስለኝና ፊዳ ልሆን ከፊት ለፊት እመጣለሁኝ አለ። ከዛ አለመኖሩን ሳይ ከጀርባ ደግሞ የሆነ ነገር የሚወረወርበት ይመስለኛል አለ። ከዛ ወደ ጀርባ ይሄዳለሁኝ አለ። በስተቀኝ በኩል እመጣለሁኝ፣ በስተቀኝ በኩል ጠላት የመጣበት ይመስለኛል አለ። በስተግራም በኩል እንደዚህ ጠላት የመጣበት እየመሰለኝ ለእርሶ ፊዳ እንደሆን ብዬ ነው። በህይወት እያለሁኝ እርሶን ማጣት አልፈልግም። አላህ እንዲያሳየኝ የማልፈልገው ነገር ይሄ ነው። ይሄ ነው እኮ ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደል? ስለዚህ
ሌላውን ሃይማኖት ማንቋሸሽ ይችላሉ። የሌላውን አምላክ ፍጡር ነው ሊል ይችላሉ። የሌላው ሃይማኖት አምላክ አቅም የሌለው ነው ማለት ይችላሉ። የኦርቶዶክስን ቤተክርስቲያንና መጽሐፍ ቅዱስን እንደፈለገ ሲያንቋሽሹ የኖሩ በመጽሐፍ ደረጃ በቪዲዮ፣ በምስል፣ በድምፅ፣ በጽሁፍ የእኛን ሃይማኖት ሲነቅፉ፣ ሲተቹ፣ ሲሳደቡ ነው የኖሩት። ምንም አላልናቸው። እኛ ግን ክርስቲያኖች ክርስቶስን የምንመስል ሰላማዊ ሰዎች ነን። ጦርነትን ሳይሆን ፍቅርን ነው የምንሰብከው። ለዚያም ነው ስንትና ስንት አብያተ ክርስቲያናት ራሱ ባለፈው 6 ዓመታት ውስጥ ተቃጥለው በዚህ ምክንያት አንድ ሰው አልገደልንም፣ የጦርነት አዋጅ አላወጅንም፣ ያቃጠሉ ሰዎች ይገደሉ አላልንም። የሃይማኖት ልዕልና ማለት ይሄ ነው። የሃይማኖት ልዕልና ማለት ይሄ ነው። በመገፋት ውስጥ ችሎ መኖር፣ በመገፋት ውስጥ ዝም ማለት፣ በመገፋት ውስጥ ሌላውን አቅፎ ሀገርን ለማስቀጠል ወደፊት አርቆ ማየት ማለት ነው ሃይማኖት እንጂ ዛሬ ነብዩ እኮ ቢሰደቡ ሰው ናቸው። በነገራችን ላይ አይደል? ሰው ናቸው። ምንም ጥርጥር የለም። ቁርአንም ሆነ ምንም ነገር ሰው አይደሉም ሊለን የሚችል ነገር የለም። ነግሩ ቢሰደቡ ግን ሰው ናቸው። እነሱ ግን የሰደቡት የኛን አምላካችንን ነው። እኛ የምናመልከውን የዳንበትን አምላካችንን ነው የተሳደቡት የነሱ ኡስታዞች አይደል? በማህበራዊ ሚዲያ በአጠቃላይ የምታዩት ጉዳይ ነው። ኢየሱስ ክርስቶስ ፍጡር ነው ሲሉ፣ እጁን ታጥቦ አይታወቅም ሲሉ፣ ሎቱ ስብሐት የቆሸሸ ነው ሲሉ፣ አያውቅም ሲሉ፣ ተራ ሰው ነው እያሉ አምላካችን ነው የተሳደቡት። ግን የኛ አምላክ እንደነሱ ነብይ ጦርነትና መገዳደልና ሰይፍን ስላላስተማረን፣ ይቅር ማለትን ስላስተማረን ይቅር እያልን ሀገርን አስቀጥለናል። ይቅር እያልን አብረን ኖረናል። አሁንም እቻ ሀገር የቆመችው በክርስቲያኖች ዝምታና መቻል ነው እንጂ ተቻችለን ስለኖርን አይደለም። አያችሁ፣ እነርሱ በመጽሐፋቸው የተጻፈውን አንስተን ስላነበብን ስለጠየቅናቸው ነቢያችን ተሰደባሉ። እነሱ ግን ሲያንቋሽሹ፣ ሲሰድቡን፣ ሲገሉን፣ ሲያርዱን፣ ሲያባርሩን እኛ ዝም ብለን ለአምላክ ሰጥተን አልፈን ሀገር ዛሬ ቀጥላለች። ባለን እንደ ቁጥራችን ብዛት እኛም እንደነሱ ሪአክት ብናደርግ ኖሮ፣ እንደነሱ ግብረ መልስ ብንሰጥ ኖሮ ሀገር ዛሬ ላይ ያለችበት ደረጃ ናት። እንበታተን ነበረ በእርግጠኝነት። ይሄ ደግሞ ግን እኛ እንደነሱ ስለማን እንደነፋ ሀገራችን ላይ አብረን ኖረን እንደምን መቀጠልስ እንዳለብን ስለምናምን ነው። እኛ ሀገርን ስለምናስቀድም ነው ሀገሪቷ የቀጠለችው እንጂ ማንም ፖለቲከኛ እንደሚለው ተቻችለን ስለኖርን አይደለም። ተቻችለናል። እስቲ እንደዚህ እኛን ተነስተን ጦርነትን ያወጅንበትን ቪዲዮ እስቲ ማንም ሰው ያሳይ እስቲ። እንደው እነዚህ ቀጣ ክርስቲያኖች እንግደል፣ ሌሎችን እንግደላቸው ስንል ማንን ነው እንግደል ያልነው? አምላካችን ተሳድቦ ቤተክርስቲያንን አቃጥለው ካህናትን አርደው አቃጥለው አሳደው ዝም ነው ያልነው። ክፉን ዝም ብለን ነው ያለፍነው። ከአምላካችን የተማርነው ይሄንን ነው። እነሱ ደግሞ ከነቢያቸው የተማሩት ግደሉ፣ እረዱ፣ አቃጥሉ፣ አጥፉ የሚል ነው ማለት ነው። ዞሮ ዞሮ ሁሉንም መጽሐፍ ቅዱስ የሚለው ምንድን ነው? ሁሉንም በፍሬው ታውቃላችሁ ነው የሚለው። ሁሉንም በፍሬው ታውቃላችሁ። እውነተኛ ሃይማኖት የትኛው እንደሆነ መገለጫ ይሄ ማሳያ ነው። ፍሬያችን የኛ ፍቅር ነው። ፍሬያችን ትህትና ነው። ፍሬያችን አንድነት ነው። የእነሱ ፍሬ ደግሞ የዲያብሎስ ፍሬ ነው። ፍሬያቸው መግደል ነው፣ ማረድ ነው፣ ጦርነት ነው፣ ማስታረቅ የለም፣ ማጣላት ነው፣ ማባላት ነው። ሁሉንም በፍሬው ታውቃላችሁ። ይሄ ነው የእነሱ ፍሬ፣ ይሄ ነው። በነገራችን ላይ በዚህ ስል እነዚህ ጽንፈኛ የሆኑ እስላሞችን እያልኩ ነው እንጂ እጅግ በጣም በኢትዮጵያዊነታቸው የሚኮሩ ከኢትዮጵያውያን ጋር
ተሳስበው የሚኖሩ በቁጥር ትንሽ ቢሆኑም አሉ። በየሰፈራችን፣ በየመስሪያ ቤታችን፣ በየትምህርት ቤታችን በተለያየ መንገድ በተለያየ የህይወት ጎዳና ውስጥ ያገኘናቸው መልካም የሆኑ ሙስሊሞች አሉ። እነሱን እያልኩ አይደለም። እነዚህ ጽንፍ የረገጡ የዲያብሎስ የግብር ልጆችን ማለቴ ነው። ስለዚህ እግዚአብሔር ልቦና ይስጣቸው። እንግዲያስ በመገዳደል የነቢዩን ስድብ የሚመልሱ ከሆነ ጥሩ ነው። አልተሰደቡም እኮ የተጻፈው መጽሐፍ ነው የተነበበው። የተሰደቡበትን አንድ አምጡ ቢባሉ ከአያመጡም። እኛ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰደበበትን፣ ቅዱሳን የተሰደቡበትን፣ እመቤታችን ቅድስት ድንግል ማርያም የተሰደበበትን በጣም ሺህ ቪዲዮዎችን ማምጣት ይቻላል። ማህበራዊ ሚዲያ ላይ የተንቀሳቀሰ ነው ሁሉም። አሁን ላይ ዘመኑ አደባባይ ላይ ነው መረጃ የሚያስቀምጠው እና ማን እንደተሳደበ ማየት ይቻላል። የነዚህ ዓላማ ሀገርን መበጥበጥና ሀገርን ማጥፋት ነው። ኢትዮጵያ ሀገሪቷ ተበጥብጣ መንግስት አልባ ሆና ስርዓት አልባ ሆና ቻኦስ ውስጥ እንድትገባ ዲስኦርደር የሆነች ስቴት እንድትሆን ነው የሚፈልጉት እና ዓላማቸው እነዚህ የአይኤስአይኤስ ተላላኪዎች ናቸው። መስጊድ ቆመው ያስተምሩ እንጂ ሃይማኖተኞች አማኞች አይደሉም። አማኞች ቢሆኑ ኖሮ ግደሉ አይሉም ነበረ ተነስተው። አማኞች ቢኖሩ ትክክለኛ ሙስሊምና በእግዚአብሔር በትክክል የሚያምኑ በምክንያት ይነጋገራሉ። በንግግር ለሆነው ነገር በንግግር ምላሽ ይሰጣሉ እንጂ እንዋጋ አይሉም። መዋጋት እኮ እዛም ያለ እሳት፣ እዛ ቤትም እሳት አለ፣ እዚህ ቤትም እሳት አለ። ስለዚህ ያንን ማሰብ ያስፈልጋል። እነዚህ ገና ያልበሰሉ እንጭጮችን እግዚአብሔር እንዲበስሉ ያድርጋቸው። በእውነት መቼ በስሎ ሰው እንደሚሆኑ እግዚአብሔር እርዳቸው። ያው እንዳዳመጣችሁት ያው ግደሉ ነው። ነብዩ ተሰድበዋል። እናንተ በህይወት እያላችሁ ነብዩን ከነፍሳችሁ በላይ የምትወዱ ከሆነ ነብዩን የተናገሩ ሰዎች በህይወት ቆመው መሄድ የለባቸውም እያሉ ነው ማለት ነው። ስለዚህ ጦርነት እያወጀ ነው። ይሄ ሰው ግን ኡስታዝ ነው፣ የሃይማኖት መምህር ነው። የሃይማኖት መምህር ሰላምን ይሰብካል፣ አንድነትን ይሰብካል፣ ያቀራርባል፣ ያስታርቃል። ግን የሚሰብከውን ይዩት። እነዚህ ሰዎች ግን በሰላም እየተንቀሳቀሱ የተጻፈውን መጽሐፍ ያነበቡ ወንድም እህቶቻችን እየተሰደዱ ነው። ይሁት እንግዲያውስ ተመልከቱ ምን አይነት ሀገር ውስጥ እንዳለ። እነዚህ ሀገርን ወደ ብጥብጥ ሊከቱ የሚችሉ የሃይማኖት ጦርነት ሊያስነሱ የሚችሉ ሰዎች ናቸው። የሃይማኖት መሪዎች ሆነው ብጥብጥን እየጋበዙ ነው፣ ጸብን እየጋበዙ ነው። እንደ ሃይማኖት ካያችሁ ደግሞ እስላም ማለት ሰላም፣ የሰላም ሃይማኖት ነው ይባላል አይደል? የሰላም ሃይማኖት ነው ማለት ነው። እንደዚህ የሚሰብከው አልተቃረነም። ትልቁ ተቃርኖ ይሄ ነው። እንግዲያውስ እኛ እንደዚህ አድርገን ብንሆን ስንቶቻችን ተለቅመን ታስረን እንደሆነ እንግዲያውስ ሁላችሁ የምታውቁት ነው። እነሱ ግን ጦርነት ቢያውጁ፣ የሌላም ሃይማኖት ቢያንቋሽሹ፣ የሌላውን አምላክ ቢሳደቡ ኦርቶዶክስ እንጨርሳለን በአላህ ፍቃድ። ፔንቴና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እስኪ ዳር እንነሳበትም። የቁም ሬሳ ናቸው። የእፎይ ጉዳይ ያበቃለት ጉዳይ ነው። ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይም ነብይ ተነጥቶ ተሽጦ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ይገለዋል። የእሱ ጉዳይ ያበቃለት ጉዳይ ነው። አላህ ብቻ ሩሁን እሱ በሚፈልገው ቀን ብቻ ስለሚወስድ ቀኑን ነው የምንጠብቀው እንጂ የእሱ ጉዳይ አልቋል።